ወሲብ ብዙ ጥቅሞች እንዳሉት ይታወቃል። ከነዚህም ውስጥ የስሜት እርካታ ከመስጠቱ ባሻገር ዘራችን እንድንተካ ልጆች እንድንወልድ ብቸኛው አማራጭ ነው። ከዚህም በተጨማሪ ሌሎች 17 ጥቅሞች አሉት። ሙሉ እንዲሆኑ ግን በባህልና በሃይማኖት ተቀባይነት ያለው የተቃራኒ ጾታ ጥምረት ሊሆን ይገባል። ከዚህ ውጪ ያለው ወሲብ ከጸጸት ያለፈ የሚከተሉት ጥቅሞች ሊሰጠን አይችልም። ከሃይማኖታችንና ከባህላችን ያፈነገጠ ወሲብ በፍጹም አላበረታታም። ጥቅሞቹን ስንመለከት አንደኛ በሽታ የመከላከል ብቃታችንን ይጨምራል። ብዙ ጥናቶች እንደሚያሳዩት ከሆነ በሳምንት 2 ወይም 3 ጊዜ ወሲብ የሚያደርጉ ሰዎች የተሻለ ኢሚኖግሎቡሊን ኤ የሚባል አንቲቦዲ እንደሚያመርቱ ተረጋግጧል። ይህ አንቲቦዲ ደግሞ የተለያዩ ጀርሞችን በተለይ ቫይረሶችን የመግደል ብቃት ስላለው ቀለል ካሉ በሽታዎች ለምሳሌ አሁን ከጉንፋን ራሳችንን ለመጠበቅ ያግዘናል ማለት ነው። ነገር ግን ይህ አንቲቦዲ በሳምንት ከ2 በታች ወይም ደግሞ ከ3 ጊዜ በላይ ወሲብ የሚያደርጉ ሰዎች ላይ መሻሻል አላሳየም። ሁለተኛ የወሲብ ብቃትና ፍላጎትን ይጨምራል። ስንፈተ ወሲብን ለመከላከል የሚሆን ለማከም ሳይንስ ብዙ ሙከራዎችን ቢያደርግም እስካሁን ግን ደጋግሞ ወሲብ እንደማድረግ የተሻለ መፍትሄ አልተገኘለትም። ወሲብ በተከታታይ የሚያደርጉ ከሆነ ኦክሲጅኔትድ የሆነ ደም ወደ ብልት አካባቢ እንዲሄድ ምክንያት ይሆናል። ደም ብልት አካባቢ በብዛት ከሄደ ደግሞ ብልት በቀላሉ ይረጥባል ማለት ነው። ብልት ከረጠበ ደግሞ የወንዱ ብልት በቀላሉ መግባትና መውጣት ይችላል። የወንዱ ብልት በቀላሉ መግባትና መውጣት ከቻለ ደግሞ ህመም አይኖርም ማለት ነው። ደም ብልት አካባቢ በብዛት ከሄደ የብልት ጡንቻዎች በቀላሉ የመሳሳብ ብቃታቸው ይጨምራል። ይህ ደግሞ የወንዱ ብልት በቀላሉ እንዲገባና እንዲወጣ በማድረግ ወሲብን አስደሳችና ቀላል ያደርገዋል ማለት ነው። አንዳንድ በወሲብ ሰዓት ህመም የሚሰማቸው ሴቶች ከወሲብ መራቅ እንደ መፍትሄ አድርገው የሚወስዱ ሴቶች አሉ። ይህ ግን በፍጹም የተሳሳተ መንገድ ነው። በአጠቃላይ ጤነኛ ወሲብ በተደጋጋሚ የምንፈጽም ከሆነ የወሲብ እርካታችንንና የወሲብ ብቃታችንን እየጨመረ ስለመሄዱ እኔ ራሴ ምስክር መሆን እችላለሁ። ሶስተኛ ጽንስ የመጸነስ እድልን ይጨምራል። በጽንስ ምርመራ ሴንተር ለረጅም ዓመታት በተካሄደ አንድ ጥናት መሰረት ለሳምንታት በተከታታይ ወሲብ አድርገው የወንድ ዘር ፈሳሽ የረጩ ወንዶች ወሲብ ካላደረጉት ይልቅ የተሻለ ጥራት ያለው የወንድ ዘር ፍሬ ወይም ደግሞ ስፐርም እንዳላቸው ተረጋግጧል። በተደጋጋሚ ለብዙ ጊዜ ወሲብ ያደረገች ሴትም የተመጣጠነ ሆርሞን ወይም ደግሞ የባላንስድ ሆርሞን እና ያልተዛባ የወር አበባ እንዲኖራት ያደርጋል። ይህ ደግሞ ተዘዋዋሪ ጽንስ የመጸነስ እድሏን ይጨምረዋል ማለት ነው። አራተኛ ለሴቶች ሽንት መቆጣጠር አለመቻልን ይከላከላል። ዩሪናሪ ኢንኮንቲነንስ የምንለው ማለት ነው። 30% የሚሆኑ ሴቶች በህይወት ዘመናቸው አንድ ጊዜ ሽንት መቆጣጠር አለመቻል በሽታ ያጋጥማቸዋል። በተለይ ብዙ ጊዜ የወለዱና እድሜያቸው ከ50 ዓመት በላይ የሆኑ ሴቶች ለዚህ በሽታ የመጋለጥ እድላቸው በጣም ሰፊ ነው። ለዚህ ደግሞ ዋናው ምክንያት ብልትና የሽንት ፊኛ አካባቢ ያሉት ጡንቻዎች ስለሚደክሙና ስለሚላሉ ነው። ኖርማል ወሲብ ግን የሽንት ፊኛ አካባቢ ያሉት ጡንቻዎች እንዲጠነክሩ ስለሚያደርግ በሽታውን ይከላከላል። አምስተኛ አላስፈላጊ የሆኑ ካሎሪዎችን ያቃጥላል። በሳምንት 2 ወይም 3 ጊዜ ወሲብ የሚያደርጉ ጥንዶች በደቂቃ 5 ካሎሪ፣ በግማሽ ሰዓት 110 ካሎሪ፣ በአመት እንደዚሁም ወደ 5000 ካሎሪዎችን ያቃጥላሉ። ይህ ደግሞ ቀለል ያሉ እንቅስቃሴዎችን ያደረግን ያክል ስለሚቆጠር ጤናችን በተዘዋዋሪ ይጠበቃል ማለት ነው። ስድስተኛ የደም ግፊትን ይቀንሳል። ወሲብ በሰውነታችን ውስጥ ያሉ አላስፈላጊ የሆኑ ስቦችን ስለሚያቃጥል የደም ግፊታችንን ወደ ኖርማሉ ዝቅ እንዲል ያደርጋል። ይህ ማለት ግን የደም ግፊት መድኃኒቶችን ይተካል ማለት እንዳልሆነ ሊሰመርበት ይገባል። ሰባተኛ ለልብ በሽታ የመጋለጥ እድላችንን እንደዚሁ ይቀንሳል። በሳምንት 2 ወይም 3 ጊዜ ወሲብ በሚያደርጉ በ50ዎቹ የእድሜ ክልል ውስጥ ባሉ ሰዎች ላይ በተደረገ አንድ ጥናት መሰረት ወሲብ ከአንድ ጊዜ በታች ከሚያደርጉት ይልቅ ለልብ በሽታ የመጋለጥ እድላቸው በ50% ቀንሶ ተገኝቷል። የልብ በሽታ ከሚያጋጥማቸው ምክንያቶች አንዱ የሆርሞን አለመመጣጠን ስለሆነ ወሲብ ሆርሞኖችን በማመጣጠን ከልብ በሽታ ይከላከልልናል ማለት ነው። 8ኛ ራስ ምታትንና አጠቃላይ የሰውነት ህመምን ይቀንስልናል። ወሲብ ህመም እንዳለ የሚነግሩንን ቦታዎች ብሎክ የሚያደርጉ ሆርሞኖችን እንዲመረቱ ስለሚያደርግ የወር አበባ ህመም፣ ራስ ምታት፣ ቁርጥማትና ሌሎችን ህመሞች ይቀንስልናል። በተደጋጋሚ ወሲብ ከሚያደርጉ ራስ ምታት በተደጋጋሚ ከሚያጠቃቸው ሰዎች መካከል በተደረገ አንድ ጥናት መሰረት 60% የሚሆኑ ሰዎች በከፊል እና ሙሉ በሙሉ ከማይግሬን በሽታ የዳኑ ሲሆን 91% የሚሆኑ ሰዎች ደግሞ በከፊልና ሙሉ በሙሉ ከክላስተር ራስ ምታት መዳናቸውን አረጋግጧል። 9ኛ የፕሮስቴት ካንሰርን ይከላከላል። በአንድ ጥናት ሪፖርት መሰረት በወር 21 ጊዜና ከዚያ በላይ ወሲብ ያደረጉ ሰዎች
ለዚህ በሽታ የመጋለጥ እድላቸው በእጅጉ መቀነሱን አመላክቷል። በነገራችን ላይ አንድ ከ70 ዓመት በላይ የሆነው ወንድ ለዚህ ካንሰር የመጋለጥ እድሉ ኦልሞስት ወደ 70% ነው። ነገር ግን ወሲብ ለዚህ ካንሰር የሚዳርጉንን መርዞች ወይም ደግሞ ፕሮስቴት ቶክሲኖችን በማስወጣት ለካንሰሩ የመጋለጥ እድላችንን ይቀንሰዋል። 10ኛ የአጥንት መሳሳትን እንደዚሁ ይከላከላል። የአጥንት መሳሳት ዋነኛው ምክንያት የኤስትሮጅንና የቴስቶስትሮን ሆርሞኖች ማነስ ስለሆነ ወሲብ በተለይ ደግሞ ከ50ዎቹ እድሜ በኋላ የሚደረግ ወሲብ እነዚህን ሆርሞኖች እንዲበዙ ስለሚያደርግ በተዘዋዋሪ የአጥንት መሳሳትን ይከላከላል ማለት ነው። 11ኛ ጤነኛ እንቅልፍ እንዲኖረን ያግዘናል። ወሲብ ጤነኛ እንቅልፍ እንዲወስድን የሚያደርገውን ፕሮላክቲን የሚባል ሆርሞን እንዲመረት በማድረግ ጤነኛ እንቅልፍ እንዲኖረን ያግዘናል። በሌላ በኩል ወሲብ የፍቅር ሆርሞን የሚባለውን ኦክሲቶሲን እና ኢንዶርፊን የሚባለውን ሆርሞን እንዲመረቱ ስለሚያደርግ የነዚህ ሆርሞኖች ውህድ ደግሞ እንቅልፍ እንድንተኛ ስለሚያደርግ ጥሩ እንቅልፍ እንዲኖረን ያግዘናል ማለት ነው። 12ኛ ጭንቀትን ይቀንሳል። ከሴክስ በፊት ያው መነካካት አለ፣ መሳሳም አለ፣ መጫወት አለ፣ በመጨረሻም መባዳት አለ። በእነዚህ ተከታታይ እንቅስቃሴዎች የደስታ ሆርሞን የሚባለው ሴሮቶኒን ሆርሞን በብዛት እንዲመረትና በጭንቀት ሰዓት የሚመረቱት ኮርቲሶል የሚባሉ ሆርሞኖች እንዲቀንሱ ያደርጋል። በዚህ ምክንያት ደስታችን ይጨምራል፣ ጭንቀት ደግሞ ይቀንሳል ማለት ነው። ነገር ግን በወሲብ ሰዓት የሚያለቅሱ ሰዎች አሉ ይባላል። ምክንያቱ ግን እስካሁን ለኔ ግልጽ አይደለም። 13ኛ በራስ መተማመንን ይጨምራል። በወሲብ ሰዓት በሚደረጉ ንክኪዎችና ንግግሮች አንዱ በአንዱ ያለውን ተወዳጅነትና ተፈላጊነት ስለሚረዳ በራስ መተማመንን ይጨምራል። ይህ ደግሞ የተለያዩ ጥናቶች በተለያየ ጊዜ አረጋግጠዋል። 14ኛ ግንኙነትንና ፍቅርን እንደዚሁ ያሳድጋል። ከወሲብ በፊት በሚደረጉ ንክኪዎችና በወሲብ ሰዓት የፍቅር ሆርሞን ተብሎ የሚጠራው ኦክሲቶሲን የሚባለው ሆርሞን በብዛት እንዲመረት ይደረጋል። በዚህ ሆርሞን ምክንያት አንዳችንን እንድናቅፍ እንደዚሁም ጥብቅ አድርገን እንድንይዝ ያስገድደናል። በተዘዋዋሪ በጥንዶች መካከል ያለውን ትስስርና ፍቅር ያጠነክራል። በዚህ ምክንያት ሳይታወቃቸው አንዳቸውን በጥፍራቸው ይችላል በሌላ ነገር ሰውነታቸውን የሚያቆስሉበት ምክንያት የዚህ ሆርሞን መብዛት ነው። 15ኛ የማሰብ ብቃትን እንደዚሁ ይጨምራል። የወሲብ ተጽዕኖ በነገራችን ላይ በሆርሞኖች ላይ ብቻ ሳይሆን ከራስ ጸጉር እስከ እግር ጥፍር ድረስ ይረዝማል። በዚህ ምክንያት አእምሯችን ይበልጥ እንዲያስብ ይበልጥ ያነጣጠረ አስተሳሰብ ኮንሰንትሬትድ ቲንኪንግ የምንለውን ነገር እንዲኖረን ያግዘናል። 16ኛ ወጣት እንድንመስል ያደርጋል። በወሲብ ሰዓት በሴቶች ኤስትሮጅን በወንዶች ደግሞ ቴስቶስትሮን በብዛት እንዲመረት ይደረጋል። እነዚህ ሆርሞኖች በተዘዋዋሪ ቆዳችን አብረቅራቂ እንዲሆን ያደርጉታል። ፊት ያበራል፣ ፊትሽ ያበራል፣ ምን ሆነሽ ነው የምንልበት ዋናው ምክንያትም ይሄ ነው። በሌላ በኩል ፈሮሞን የሚባሉ ኬሚካሎች እንዲመረቱ በማድረግ ለተቃራኒ ጾታ ውብ መስለን እንድንታይ ያደርጋሉ። ከዚህ በተጨማሪ በወሲብ ሰዓት ኦክሲጅንና የተለያዩ ንጥረ ነገሮችን የያዘ ደም በመላ ሰውነታችን በብዛት ስለሚሰራጭ ቆዳችን አብረቅራቂና ውብ እንዲሆን ያደርገዋል። ስለዚህ ወጣት ለመምሰል ቀዶ ጥገና ወይም ደግሞ የተለያዩ ቅባቶችን ከመለቅለቅ ይልቅ እድሜ ለገፉ ሰዎች ጤነኛ ወሲብን ማዘውተር የተሻለ መፍትሄ ነው። 17ኛና የመጨረሻው ብዙ እድሜ እንድንኖር ያግዘናል። ከ10 ዓመት በላይ መካከለኛ እድሜ ባላቸውና በተደጋጋሚ ወሲብ በሚያደርጉ 1000 ሰዎች ላይ በተደረገ አንድ ጥናት መሰረት ወሲብ ከማያደርጉ ይልቅ በ50% የመሞት እድላቸው ቀንሷል። ይህ ማለት ግን ደስተኛ በማድረግ በራስ መተማመንን በመጨመርና ጭንቀትን በመቀነስ እድሜ ይረዝማል ማለት እንጂ በፈጣሪ ስራ ለመግባት ወይም ደግሞ በሽታ ቢኖርብንም እድሜ ይረዝማል ለማለት እንዳልሆነ ይገባችኋል ብዬ አስባለሁ። የዛሬው ቪዲዮ ይሄን ይመስላል። ቪዲዮው ከወደዳችሁት ላይክ፣ ሼር እንደዚሁም ኮሜንት ማድረጋችሁን እንዳትረሱ። ቻናሌንም ሰብስክራይብ ብታደርጉ ቀጣይ ጤና ነክ የሆኑ ብዙ ቪዲዮዎችን ስለምለቅ የደወል ምልክቷንም እንደዚሁ ጫን በማድረግ ቤተሰብ መሆን ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ መለሳለሁ። እስከዛው ሰላም ሁኑልኝ። ቻው።